እንግዲህ ትናንት የነበረው ሰው ዛሬ የለውም። ትናንት ያጣ ሰው ዛሬ አለው። ሰው በ6 ወር ጊዜ ውስጥ እንዴት ባዶ እጁን ይሆናል ብላ ራሷን ትጠይቃለች። ለካ ካልተኩት የቱን ያህል ቢበዛም የማያልቅ ነገር የለም። ይገርማትና ሃይ ዱንያ ትላለች። እንዲህም ሆኖ ደግነቱ ራሷን አልጣለች። እንዳለው ሰው ትሆናለች። ራሷን ትጠብቃለች። የዛሬ ልብሷን ነገ አትደግሞ። ሰው ቤት ስትሄድ ባዶ እጇን አትሄድም። በሆነ አጋጣሚ የድሮ ጓደኞቿን ስታገኝ እንዲሁ አትሰናበትም። ከእጇ የሆነ ነገር እንኳን ባይኖራት ተመልሳ ወደ ቤቷ ትሮጣለች። ስጦታ ነገር ትፈልግና ትጽናናለች። በዚህ መልኩ ሻንጣዎቿም እየሳሱ መጡ። በየጊዜው እየሰጠች ደግሞም የሚገርመው ብድር የሚጠይቃት ሰው እቤት መብዛቱ። አንዳንዱን ረጅም ቀጠሮ ሰጥታ ትሸኛለች። ለሌላው እንደምንም አፈላልጋ ተበድራለች። ለሰው ብላ ዕዳ ትገባለች። ለሳምንታት ቤቷን አደላደለች። ሰፈር ውስጥ ተመላልሳ በደንብ አወቀችው። ቡና ተጠራችም። ሰፈሩ የጨረቃ ቢሆንም እጅግ ብዙ ቤቶች ስላሉ ህጋዊ ይመስላል። አቅሟን አውቃ ነበር እዚህ የከተመችው። ደመቅ ያለና ሙስሊም የሚበዛበት መሆኑ አበረታታት። ብዙ የሷ አይነት ከአረብ ሀገር ተመላሽ ሴቶችን አገኘች። ብቻቸውን ከሚኖሩ እስከ ቤተሰብ መስርተው የሚኖሩ ድረስ ሁሉም በየአይነቱ አሉ። ይህን ሁሉ ሰው አገኛለሁ ብላ ስላላሰበች እጅግ ገረማት። የሷ አይነት ህይወት ያላቸውን በማየቷም ተጽናናች። ዱንያ በሁሉም አቅጣጫ ያው ዱንያ ናት። አሁን ኑሮ በቀጥታ ተጀመረ። ከዱንያ ጋርም ግብግቡ ቀጠለ። ሳይለፉ የሚሳካ ነገር እንደሌለ ታውቅ ነበር። በአላህ መመካትን፣ ድፍረትና ተስፋን መልካም ስንቋ አደረገች። ስትሄድ፣ ስትቀመጥ፣ ስትተኛ፣ ስትነሳ ሐሳብና ራዕይ የማይፋቷት ባተሌ ሆነች። መጀመሪያ አካባቢ ምን ልትሰራ እንደምትችል ነበር አስጨንቆ የያዛት ሐሳብ። ሰው ጋር ያላትን ገንዘብ ብቻ አስባ ነው ትላልቅ ስራዎችን የምታልመው። ምን አስቸኮለኝ? ስራ ለመጀመር በእርግጠኝነት የቆረጥኩ ቀን ብሬን እጠይቃለሁ አለች። ምን ልትሰራ እንደምትችል ብዙ ሰው አማከረች። ብዙ አይነት ሐሳቦችም ታዩት። በመጨረሻም በአንድ አዋጭ ነው ከኔ ጋር ይሄዳል ብላ ባሰበችው የንግድ ስራ ዘርፍ ላይ ለመሰማራት ወሰነች። አካባቢው ላይ ቤት ፈለገች። ጥሩ ነው በሚባል ቦታ ቤት አገኘችና የኪራይ ዋጋ ጠየቀች። ዋጋው ውድ ቢመስላትም ቀብድ ሰጥታ በተወሰነ ዕቃ ጀምራ ወደ ትልቅ ስራ እንደምታድግ እያሰበች ደስ እያላት ወደ ቤቷ ተመለሰች። በነጋታው ብሯን ለመጠየቅ ካጎቷ የሥራ ቦታ በአካል ሄደች። ምን እያደረገልሻል አሏት። ገና ጥያቄውን ስታነሳባቸው ድንግጥ ብለው ስራ መጀመር አስቤ ነው አጎቴ አለቻቸው። ምን አይነት ስራ አሏት እንደ መገረም ብለው ነገረቻቸው። ሐሳቧን ከማጣጣል አልፈው ሳቁባት። ልጅነቷንና አለመብሰሏን ሊያሳዩት ሞከሩ። በይስቲ ቀስ በይ አሏት። በሁኔታቸው ግራ ተጋባች። ያለችበትን ሁኔታ ልታስረዳቸው ሞከረች። ጠንከር እንዳትልባቸው ደግሞ የምታከብራቸው ብቸኛ አጎቷ ናቸው። በሁሉ ነገር ያግዙኛል ብላ ተስፋ ታደርግባቸው ነበር። በንግግሮቿ ሁሉ አፋፏን ሲሏትና መንገድ ሲዘጉባት ስታይ ለስለስ ብላ ተሰናበተቻቸው።
እርሳቸው ካልሰጧት ዳግመኛ ልትጠይቃቸው ስለመቻሏ ተጠራጠረች። በጎን ሌሎች ሰዎች ጋር ሄደች። ብር የተበደሯት እስከ 3 እና 4 ሰዎች አሉ። ጥሩነታቸውን ስለምታውቅ ሲጠይቋት ደስ እያላት ነበር ያኔ ያበደረቻቸው። አሁንም ቢሆን ሳታጨናንቅና ሳታስከፋ ለመቀበል አሰበች። ፈራ ተባ እያለች ተራመደች። ቢያንስ ከአንዱ ብታገኝ እንኳን የሆነ ነገር ያስጀምራታል። ግና ያልጠበቀችው ገጠማት። ምላሻቸው አልዋጥ አላት። አላህ ይስጥልኝ በረካ ሁኚ ብሎ የሚመልሳት አንድ ሰው ጠፋ። የኑሮ ውድነትና የሥራ መጥፋትንና የገበያ አለመኖርን ምክንያት አደረጉ። ጭራሽ አንዱ እንዴት በዚህ ጊዜ ትጠይቅኛለሽ ብሎ ተቆጣ። አበዳሪ ፈሪ፣ ተበዳሪ ደፋር የሆነበት ዘመን ሆነባት። አንደኛው ደግሞ ለሌላ ጊዜ ቀጠራት፣ ያውም ከተሳካ ነው አላት። ሌላው ደግሞ እኔ ምንም የለኝም ብሎ ግልጹን ነገራት። በእጇ የሰጠችውን የገዛ ገንዘቧን ጥበቃና ፍለጋ ሳምንትና 15 ቀን አልፏት ወር ቆየች። መለስ ብላ አሰላሰለች። ወደ አጎቷ ሰው ለመላክ አሰበች። ስሜን አጠፋች ብለው ጉዳዩን አክርረው የባሰ ነገር እንዳያመጡ ብላ ስለሰጋች ተወችው። ጉዳዩን ለእናቷ ጭምር ደበቀች። ሰዎች ሁሉ ድሮ ትታ የሄደችው አይነት አልሆኑ አላት። አየሩም ፍጥረቱም ተቀየረባት። በመጣች በጥቂት ወራት ውስጥ ብቻ ብዙ ነገሮችን ታዘበች። ነገሩ ሁሉ ቅይር ብሏል። የዲን ሰዎች ናቸው ብላ የምታስባቸው ጭምር በንግግራቸውም ሆነ በድርጊታቸው አስደንግጠዋታል። በባህሪም ሆነ በሥራ ማንም ከማንም ሊበልጥ በማይችልበት መልኩ ሁሉም ተመሳሰሉባት። ይሉኝታ የሚባል ነገር ጠፍቷል። መተፋፈርም ሆነ መከባበር ከስሟል። ከአንገት በላይ የሚያወራ ይበዛል። ማስመሰል የሁሉ ባህሪ ሆኗል። በአፉ የሚላት እንጂ በተግባር የሚፈጽምላት አጣች። ቃል የገቡላት ዘንድ ስትሄድ አንዳንዱ ጭራሽ ረስቷል። ሌላው ደግሞ ቃል የገባውን ሸምጥጦ ይክዳል። ታማኝና ንጹሕ እሷ ብቻ እስኪመስላት ድረስ ይገጥመኛል ብላ ያላሰበችው ገጠማት። አሁን ያለውን የሰዎች ባህሪና ተጨባጭ አንዳንድ ቀን አሳቢዎች ሲያስረዷት ካለው ተጨባጭ ጋር አመሳክራ ከገንዘቧ ተስፋ ቆረጠች። አላህ ያለቀን የደሜና የላቤ ውጤት ይመልስልኛል ብላ አሰበች። እንዴት ሰው ያውም የሴት ልጅ ገንዘብ ይበላል ብላ ተገረመች። ከንዴት አልፎ እንባዋ መጣ። የሆነ ነገር በገጠማት ቁጥር ከየት ሀገር ወዴት ነው የመጣሁት በአላህ ብላ ራሷን ትጠይቃለች። በሄደችበት ብቻዋን ታወራለች፣ ብቻዋን አጨበጨበች። አሁን ላይ እጇም ቦርሳዋን ባዶ ነው። ለሱቁ ቤት ኪራይ ብላ የሰጠችውን ቀብድ አስታወሰች። አዝኖ ቢመልስልኝ ብላ ልትጠይቀው ሄደች። አለሳልሳና አሳዝና ነገረችው። በድፍረቷ እሱ ብቻ ሳይሆን አብሮት የነበሩ ጭምር ሳቁባት። የተበላ ነገር አንገቷን ደፍታ ተመለሰች። አላረፈችም። ያቺ ብርቱ ልጅ በቀላሉ እጅ መስጠት አልፈቀደችም። እንቅልፍ አልወስዳላት። እልህ ተናነቃት። ያልሽንፍ ባይነት ባህሪዋ መጣባት። ተነሳች፣ ብድግ አለች። ያጋጠማትን ሁሉ ለመርሳት ሞከረች። ገንዘቧ አላህ ያለ ቀን ይገኝ ይሆናል። አሁን እሱን መርሳት እንዳለባት ወሰነች። ወደፊት ብቻ አለመች። ተጨባጯን ለማየት ሞከረች። በእጇ ምን እንዳለ አጤነች። አንድ ቀን እዋብበት ይሆናል ብላ የገዛቻቸው ጌጦቿ ላይ ሐሳቧ አረፈ።
ከችግር የምትወጣባቸው የመጨረሻ ጥይቶቿ መሰሏት። ለመሸጥ አሰበች። ካሉበት አውጥታ እጇ ላይ አስቀምጣ አገላብጣ እያየቻቸው እንደ አብራኳ ክፋይ እንደ ወለደቻቸው ልጆች አሳዘኗት። ሳታውቀው እንባዋ ዱብ ዱብ እያለ እጆቿ ላይ ያሉ ጌጦቿን አራሱ። ሐሳቧ ክፉ መሰላት። እንዴ ምን ነካሽ ሶፊ የሚል ድምፅ ከውስጧ ጮኸባት። ወስዳ ወደ ነበሩበት መለሰቻቸው። አማራጭ አልነበራትም። ዝቅ ማለቷ ግድ ሆነ። በሕይወቷ ፈጽሞ አስባው ወደማታውቀው ሐሳብ ፊቷን አዞረች። ሞቷን ለመበደር ተንቀሳቀሰች። ያላሰበችው ምላሽ ነበር የጠበቃት። ያውቋት የነበሩ ሰዎች ተቀይሮባት ይቀርቡኛል ብላ የምታስባቸው ፊት ነሷት። ገና ዓመት ሳይሞላት እንዴት ለብድር ትወጣለች ብሎ የሚጠቋቁባት በዛ። ከፊሉ ተጠራጠራት፣ አንዳንዱ ተገረመባት። እንዴት ማስረዳት እንዳለባት ግራ እስኪገባት ድረስ ደከመች። ከዘመድ እስከ ወዳጅ ስራ ያስጀምረኛል ብላ ያሰበችውን ብር የሚሰጣት ሰው ፍለጋ ተንከራተተች። ትርፏ ድካም ብቻ ነበር። አንድም አበረታች መልስ አጣች። አያሳፍሩኝም ብላ ከምትጠብቃቸው ሰዎች ሳይቀር አሉታዊ መልስ አገኘች። በጥያቄዋ መልሳ አፈረች። ምን ነው ባልጠየቅኩኝ ብላ እጇን ነከሰች። ብር እንጂ ዘመድ እንደሌለ ተገነዘበች። ጥቅም እንጂ ጓደኛ የለም ስትል ወሰነች። በዚህ መልኩ አስባው የነበረው ስራ እንደማይሆንላት ተረዳች። ቀጥላ ሌላ እቅድ አወጣች። ሕይወት እንደማንኛውም ሰው ሁሉ በሶፊያ ቤትም ቀጥላለች። ዱንያ ማንኛውንም ሰው እንደምታንገላታው ሁሉ ሶፊንም አንገላታቻት። አሁን ከመጣች ዓመት አለፋት። ዓመት ሲሞላት የጊዜው መሮጥ እጅግ ገረማት። ከመጣው ዓመት የማይደል አለች በድንጋጤ። ገረማትና አፏን ያዘች። ምንም ነገር ሳትሰራ ከምንም ነገር ሳትሆን ድፍን 1 ዓመት ሆናት። ዱንያ ወዴት እየወሰደቻት እንደሆነ አሰላሰለች። ቀደሯ ወዴት እየመራት እንደሆነ አሰበች። ወደ ሀገር ከገባች ወዲህ በስከዛሬው መንገዷ ሕይወት ቁልቁል ይዛት ስትንደረደር እያየች መሆኑ እውነት ነው። የሽግቡ ጊዜያት ናፈቃት። አንዳንዴም ጌታዬ በእኔ ጉዳይ ጣልቃ ግባ ብላ ተማጸነች፣ ለመነች፣ አለቀሰች። ዱንያ ዙር ናት መቼስ። በየቀኑ ምን ይዛ እንደምትመጣ ማንም አያውቅም። የትናንቱ ኑሯ ዛሬ የለም። ኑሯ ቀርቶ መልኳም የለም። ሰው የጠበቀው ቀርቶ ያልጠበቀውን ይሆናል። ያቀደው ሳይሆን ያላቀደው ይሆናል። አንዳንዱ ሲያድግ አንዳንዱ ይወርዳል። አሁን ላይ በአካባቢው አጠራር ፍጹም በሆነ መልኩ ሎካል ሆናለች ሶፊ። በሁለመናዋ ተመሳስላለች። ውበት የጠዋት ጤዛ ነው መቼስ። ሰውነት ትቶ የሚሄድ ባዶ ነው መቼስ። ከሳች፣ ገረጣች፣ እጇ ሻከረ፣ ፊቷ ጠቆረ፣ ልብሷ አረጀ። እንደው ማጣት አይኑ ይጥፋ። የሚያዩት ሁሉ እሷ መሆኗን ተጠራጠሩ። ያች ባለፈው የመጣችው ልጅ አይደል እንዴ እያሉ አንሾኳሽ። ዛሬም ላይ ሆነው ትናንት እንደመጣች አድርገው ያወራሉ። ከሳሽ፣ ጠቆርሽ ማለቱ ሲበዛ ከሰው እስከ መሸሽ ደረሰች። ከቤት ስትወጣ መንገድ ቀየረች። ቤተሰቦቿ ጋር የምትሄደውም ያውም ተደብቃ ከስንት አንዴ ነው። አሁንም ድረስ ስራ አላገኘችም። አብዛኛውን ጊዜዋን የምታጠፋው ምን ልስራ የሚለውን ነገር በማሰላሰል ላይ ነው።
ለስራ ያመለከተችባቸው እንጠራሻለን ያሉት ብዙዎች አልጠሯትም። ስራ ፈቱ እጅግ በዝቷል። ተመሳሳዮቿ በርካታ ናቸው። ለራሷም ለነርሱም አዘነች። በየማስታወቂያ ሰሌዳው መዞርና እደጅ መጥናቱ አደከማት። በስራ ጉዳይ ያማከረቻቸው አንዳንዶች ይቀጥሯታል። ስትደውልና ስትጠብቅ ትውላለች። ከብዙ ድካም በኋላ ታገኛለች። አንዳንዴ ካዩዋት በኋላ ርዕሱ ተቀይሮባት ታገኝና ትናደዳለች። እንደምንም ብላ ከዚያ አካባቢ ታመልጣለች። ገንዘብ ይዛ የመጣች መስሏቸው አብሯት ለመስራት የሚያስቡት ደግሞ ሲያወራዋትና ሁኔታዋን ሲረዱ ከአንገት በላይ አውርተዋት ያሰናብቷታል። ጠዋት ከቤት ወጥታ ማታ ላይ ድክም ብላ የምትገባባቸው ጊዜያት እጅግ ብዙ ናቸው። ይህንን ተማሪ ያንን ስሪ የሚሏት በርካቶች ናቸው። ከዘመድ እስከ ባዳ በኢኮኖሚ ሊያግዛት ፈቃደኛ የሆነ አንድም ሰው ግን አልነበረም። ትላልቅ ፎቆችን እየሰሩ ውድ መኪኖችን የሚነዱ ሚሊዮን ብሮችን የሚያንቀሳቅሱ በርካታ ዘመዶች አሏት። በአካል ልታገኛቸው ቀርቶ ለሰላምታም አግኝታቸው አታውቅም። በእነርሱ አመለካከት ደረጃቸው የሰማይና ምድር ያህል ናት። እሷም ሲበዛ ኩሩ ናት። ሙእሚን ቸግሮት ቢለምን እንኳን ክብሩን ጠብቆ ቀና ብሎ ነው። ለዚህም ነው ከሰው መራቅን የመረጠችው። ሰው መለመንና ያጣ ሆኖ መታየት ሞቷ ነው። ከዚያ ይልቅ ስታገኝ በልታ ስታጣ ተጽናንታ ነው የምታድረው። ከሁሉ በላይ የዘመዶቿ ነገር ይገርማታል። እሷ ባትነግራቸው እንኳ ያለችበትን ሁኔታ እያዩ ነውና እንዴት አንድ ስራ ያጡላታል። በዚህም ዘመድ መሃል ሆና ዘመድ ናፈቃት። ውሃ መካከል ቆማ ውሃ ጠማት። እጅግ በተቸገረችባቸው ወራት ለማንም ሳትናገር ሕይወቷ ፈጽሞ አስባው በማታውቀው ስራ ላይ ሁሉ ተሰማርታለች። የጽዳት ስራ ሰርታለች። የቀን ስራ ገብታለች። በሰፈራቸው ከሚገኝ ፋብሪካም በወር በ800 ብር ተቀጥራ ሕይወት ምን እንደምትመስል ለማየት ሞክራለች። ይህ ሁሉ እስካሉ ድረስ እጅ ላለመስጠት የሚደረግ ትግል ነው። የሚያጽናናው ነገር እዚህ ካሉ ዘመዶቿ ይልቅ ውጭ በቤት ሰራተኝነት የነበረችባቸው ሁኔታዋን ይከታተላሉ። ረሐምተኞች ናቸው። እንዴት ሆንሽ ከምን ደረስሽ ይሏታል በየጊዜው። መጀመሪያ አካባቢ ያለችበትን ተጨባጭ ልትነግራቸው አልፈለገችም ነበር። ሲብስባትና ከአቅም በላይ ሲሆንባት ነገረቻቸው። ከጠበቀችው በላይ አለንልሽ አሏት። ተጨባጯን ሲያውቁ 2 ጊዜ ሳንቲም ላኩላት። በተላከላት ገንዘብ ትንሽ አገገመች። አንዳንድ ሙያዎችን ለመማር ሞከረች። በተወሰኑ ወራት ውስጥ ኮምፒውተርና የልብስ ስፌት ተማረች። የመንጃ ፈቃድም አወጣች። ግና እነኚህ ሁሉ ተደምረው ዋጋቸው ወረቀት ብቻ ሆነ። ወጪ የወጣባቸው ወረቀቶች። ስራ አላገኘችባቸውም። ተመልሰው ገንዘብ አልሆኑላትም። ስራ ሲገኝ አቅም ሲገኝ ደግሞ ስራ ይጠፋል። ስለዚህ አሁን ሌላ ነገር አሰበች። ይሄኛው ውሳኔዋ ደግሞ ቁልቁል መምዘግዘግ ሆኖ ታያት። ከብዙ ትግል በኋላ በሆነ ስራ ላይ ለመሰማራት ወሰነች። ውሳኔዋ መልሶ እሷኑ ገረማት። ውሳኔዋ አልዋጥ ብሎ ቢተናነቃትም ሌላ ምንም አማራጭ አልነበራትም። ስራው የሚጠላ አልነበረም። ከስራው በላይ ውለው ነበር ያስፈራት። አንዳንዴ ያሉበትን ተጨባጭ አውቆ ላለመሞት ሲባል መስዋዕት መክፈል ግድ ነውና ልትገባበት ወሰነች። ባይመስላትም ከሷ ጋር ባይሄድም
ትችት እንደሚበዛባት ብታውቅም ወሰነች። ከታች ወደ ላይ መውጣትን አልማ ዝቅ ማለትን መረጠች። ለቡና ማፍያ የሚሆን አነስተኛ ሼድ ፍለጋ ተከራየች። አረብ ነኝ ፈረንጅ ነኝ ስትል የነበረች ያቺ ኩሩና ቆንጆ ልጅ አሁን ጥሩ ሎካል መሆኗ ለሷ ለራሷ ታወቃት። ስራውን ጀመረች። በእርግጥ በተለይ መጀመሪያ አካባቢ ስራው ጥሩ ሆኖ ታያት። ለአካባቢው አዲስ መሆኗን የገመቱ ብዙዎች ከበቧት። ከቀን ቀን አዲስ ሰው ተዋወቀች። አስቦላት ይሆን ሌላ ዓላማ በውስጡ ይዞ አላህ ይወቅ። ብቻ ብዙ ሰው ምን እንርዳሽ እያለ አስጨነቃት። እሷ ግን ይሄ ቸገረኝ ማለት አትወድም። በፍጹም ሰው ማስቸገርን አልመረጠችም። ስራው በራሱ ጊዜ መስመር ያዘላት። ገበያዋ ደራ፣ ደንበኛም አፈራች። ትንሿ ሱቅ በአብዛኛው ስራ ፈት በሆኑ ወጣቶች እንዲሁም የሰፈሩ ደላሎች ተሞላች። ስራዋን ቀጠለች። በሂደት ግን ከገመተችው በላይ ብዙ የማይመቹ ነገሮች አየች። ግና መታገስም መጠንከርም ነበረባት። ለኑሯ ብላ እስኪያልፍ አንገቴን ይሰበር ብላ ሰውን ለመምሰልም ለማስመሰልም ሞከረች። ለሳንቲም ብላ ሳትፈልግ እንደማትፈልገው ሆነች። ከዚህም ከዚያም ጋር ሳቀች፣ ለዚህም ለዚያም ፈገገች። ከሚያምረውም ከሚያስጠላውም ጋር ገለፈተች። ከሚመጥናትም ከማይመጥናትም ጋር አወጋች። ለመጀመሪያ ጊዜ ሰው ያየች እስከሚመስላት ድረስ እዚሁ ቦታ ላይ ፈጽሞ እያለው ብላ የማታስበው አይነት የሰው አመለካከት ገጠማት። በከፊሉ ሳቀች፣ በከፊሉ ተገረመች፣ በከፊሉ ተናደደች፣ በከፊሉ ተበሳጨች። ያ አላህ ስንቱን ፈጥረሃል ግን አለች። በእርግጥ አይፈረድባትም። ሕይወቷ ከትምህርት ቤት ወደ አረብ ሀገር ነበር። የውጭውን ድባብ በዚህ መልኩ አላየችም። አየች፣ እስኪ በቃት ታዘበች፣ እስኪ በቃት አየች። ሰዎች ከአንገት በላይ ሲያወሩ በግላጭ አየች። ጓደኛሞች አንዱ ዞር ሲል ሌላኛው ሲቦጭቀው ተመለከተች። በቀጠሮ ጉዳይ የውሸት አይነቶችን ቆጠረች። በገንዘብ ጉዳይ የክህደት ጥጎችን ታዘበች። በኃጢአት ጉዳይ የሚሰቀጥጥ ነገር ተመለከተች። አላህን መፍራት ለሚባል ነገር በሕይወታቸው ውስጥ ምንም ቦታ ያልሰጡ ሰዎችን ታዘበች። ጩሂ ጩሂ አላት። ጩሃ ላይወጣላት ነገር ያንቃታል። ስለ ሁኔታው ለሌሎች ብትናገር ሳቁባት፣ ብታስረዳ አላገጡባት፣ ብትከራከር ተዘባበቱባት። አንዳንዴም ለመኖር ብላ ጊዜ መግፋትን አስባ ትኮራለች። አካባጅ ናት፣ ጢባራም ናት እንዳይሉን ብላ ሳትፈልግ የማትፈልገውን አወራች። አፏ ለመናገር ከብዶት ቢታሰር ስለ ጉዳዩ ትክክለኛነት ጭንቅላቷን ነቀነቀች። ደነገጠች። ጭንቅላቷ ተቆርጦ የሚወድቅ እየመሰላት በውስጧ የጌታዋን ምሕረት ተማጸነች። አንዳንዴም ከተፈጥሯም ከዲኗም ጋር የማይሄደውን ነገር ሳትፈልግ አዳመጠች። ጉዳዩ በዚሁ ላይ ቢቆም አንድ ነገር ነበር። ግና ፈገግ ያለችለት ልቡ ሞቀ። ብላ ያወጋችው ተመላለሰ፣ የሳቀችለትም ተዳፈረ። ሳትንቀው በሰውነቱ አክብራ ያወራችው ወዳኛለች አለ። ጥሩ ሰው ነው ብላ የቀረበችው ሌላ አስቀያሚ ነገር አስወራባት። ሁሉንም አይታ ዝም አለች። አይታ እንዳላየች ሆነች። ታዘበች። ቀናት ገፉ። ሰዎች ያላወቁላት ነገር እሷ ሐሳቧ ሩቅ ነው። ጥርሷ ቢስቅም ልቧ ሌላ ነው። ዝም የምትለውና ብዙ የምታወራው
አቋሟን አስረድታ ስለደከማት ነው። በብዙ ነገር የተሸነፈች መስላ ብትታየም ጠንካራ ናት። አንዳንድ ጊዜ ሳት ብሏት እንኳን ገፍታ ለመጫወት ስትሞክር ህሊናዋ ይመልሳታል። አንቺ እኮ ቀድሞ የዚህ አይነት ሰው አልነበርሽም፣ አሁን ምን ነካሽ ይላታል። ደግነቱ የህሊናዋን ደወል ትሰማለች። ብዙም ሳትሄድ ከገባችበት መጥፎ ጎዳና ትመለሳለች። ቦታው በእርግጥም የማይመጥናት ነው። ስራው ከሷ ጋር የሚሄድ አይደለም። ውሎዋ እሷን አይመስልም። ቦታው ከስብዕናዋ ጋር አይገጥምም። እልም ያለ የሐሜትና የወሬ ቦታ። አንዳንዴ ከሐሳቧ ብንን ስትል በሆኑ ሰዎች መሃል ራሷን ታገኛለች። ወሬያቸው ቅፍፍ ነው የሚላት። ሐሜቱ፣ ውሸቱ፣ ቅጥፈቱ፣ ስም ማጥፋቱ ይዘገንናታል። አንድ ደህና ሰው በእነርሱ መካከል አለመኖሩ ግርም ይላታል። አንዳንድ ጊዜ ድንገት ጌታዬ ሆይ የት ነው ያለሁት ብላ ራሷን ትጠይቃለች። የት መታ እንደተቀመጠች ስታስበው አንዳች ነገር ውርር ያደርጋታል። ምን ነክቶኝ ነው ግን ትላለች። ባለጌ ወሬ ኖርማል ጨዋታ የሆነበት ዘመን። ለራሷም ለኡማውም ለዲኗም ስንት ነገር ለማበርከት ትልቅ እቅድ የነበራት ልጅ እዚህ መሃል ራሷን ስታገኝ በእርግጥም እሷ ራሷ ስለመሆኗ ራሷን ተጠራጠረች። ደግሞም መለስ ብላ ራሷን ታጽናናለች። ወደሽ እንዳልገባሽበት እኮ ጀሊሉ ያይሻል፣ ያውቃል። አይዞሽ በርቺ፣ ቀን እስኪያልፍ ድረስ በርቺ ሶፊዬ ትላለች። ትንሽ ስቃ ወዲያውኑ መልሳ ኮስተር ትላለች። ከወንዶች ጋር እስከምን እንደምታወራ ያኖረችው ቀይ መስመር አለ። እዚያ ላይ ስትደርስ ፊቷን ታጠቁራለች። ቀን እየገፋ ሄደ። ደንበኞቿን ጸባይዋን አወቁ። ግትርነቷንና አላዋቂነቷን አወሩ። እሷ ልትበሳጭባቸው ሲገባ በእሷ መበሳጨትና እሷን መተቸት ጀመሩ። እንዳታካብድና ሌሎች የሚያወሩትን እንድታወራ እንደሆኑት እንድትሆን የገፋፏትም አሉ። ዘመኑ ይህንን ነው የሚፈልገው አሏት። መግባባት አልቻሉም። በሂደት እየራቁ መጡ። ወራትን አካባቢ ያስቆጠረው ቤቷ ተመልሶ ፈዘዘ። የደንበኞቿ ሰላምታም በሩቅ ሆነ። ግን አንዳንዶች ከምር የሚያስቡላት አልጠፉም። በተለይ የሥራ ጎረቤቶቿ እዚሁ በጎን ለምን ጫት አትጀምሪም ብለው መከሯት። ጭራሽ ብላ ጮኸች። ሆ አለች። ድፍረታቸው ገረማት፣ ደግሞም አሳዘኗት። ይህን ሥራ ከጀመረች ወዲህ በእርግጥ መጀመሪያ አካባቢ ተወሰነች ሳንቲም ያገኘችበት ቢሆንም ብዙ ነገር እንዳጣች ውስጧ ይነግራታል። የኢማን ጋቢ ቀስ በቀስ ከላዩ ላይ እየተነሳ ሲሄድ ይታወቃታል። የነበራት ድርብርብ የሐያ ቀሚስ በሂደት እያረጀና እየሳሳ መሆኑ ህሊናዋ ይነግራታል። እናም ሙሉ ማንነቷን ከማጣቷ በፊት ተጨንቃ አሰበችበት። ስራውን በሂደት እያስጠላት መጣ። 8 ወር ያህል እንደምንም ከሰራች በኋላ በመጨረሻም ትታ ወደ ቤቷ ተመለሰች። ወደ ቤቷ ከተመለሰች በኋላ ለአንድ ሰሞን ቤቷን ዘግታ ከረመች። ቤተሰብ ዘንድ መሄድም አስጠላት። እዚያ በተለይ እናቷ የሚያነሱባት ጥያቄ አንድ አይነት ስለሆነባትና ስለሰለቻት እሷን ላለማሳዘን ራሷንም ላለማድከም አለመሄድ መረጠች። እንዲሁ በቤት ሆኖ ማሰላሰል ብቻ ወደ ስራዋ። ባለፉት 8 ወራት በስራዋ ምን እንዳተረፈችና እንደከሰረች አሰላች። ከየት ተነስታ ወዴት እንደሄደችም ገመገመች።
ሕይወት ፈጽሞ ባላሰበችው መስመር ነበር የወሰደቻት። አንዳንዴ ስታስበው አዑዙ ቢላህ ምን ሆኜ ነው ግን ትላለች። ያም ሆኖ አሁንም ሌላ ስራ አሰበች እንጂ ባደረገቻቸው ነገሮች በአንድም አልተጸጸተችም። የሥራውና የኑሮው ነገር ወጥሮ የያዛት ሐሳብ ስለነበር የትዳሩን ነገር ብዙ አላሰበችበትም ነበር። በተለይ በቡና ስራው ላይ ብዙ ሰው የተዋወቀች ቢሆንም አንድ እንኳን ቁም ነገረኛ ሰው አጣች። ሀገሩ፣ አየሩና ነገሩ ሁሉ እንዲህ መቀየሩ ግራ ገባት። ሰው ሁሉ ተበላሽቶ የለ እንዴ ትላለች ለብቻዋ እያወራች። ጥሩ ሰው እሷ ብቻ እስኪመስላት ድረስ ታዘበች። ብቸኝነት ተሰማት፣ ሆድ ባሳት። ጊዜው በተለይ ለሴት ልጅ ሲበዛ ፈታኝ መሆኑን ተረዳች። በተለይም ደግሞ ከተቸገረች ፍም የመጨበጥ ያህል ከባድ ዘመን። ሀገሬ በርግጥ እንደ ድሮ አይደለችም አለች። ዘመኑ በትክክል ዲን ድሮ ቀራ የሚያስብል ነው። ዓመታት በፊት የነበረው የሙስሊም እህት ወንድማማችነት ስሜት ትዝ አላትና ተከዘች። እነዚያ ልጆች የት ገቡ ግን ብላ ጠየቀች። ድባቡና መንፈሱ ናፈቃት። ዛሬ አዋቂውና አላዋቂው፣ ትንሽና ትልቁ፣ የቀራውና ያልቀራው፣ የተማረውና ያልተማረው እኩል ሆኗል። በፈሳድ ደረጃ ሁሉም ተመሳሰለባት። ኪታብ ቀርቷል የሚባለው ጭምር ወርዶና ዝቅ ብሎ ታያት። የምታከብረውንና አይኗን ሞልታ ለማየት የማትደፍረውን ሰው ጭምር ባልጠበቀችው ቦታ አገኘች። ጌታዬ ሆይ ጠብቀኝ ብላ ተማጸነች። የፈሳዱን ደረጃና የተነከረበትን ሰው ብዛት ስታይ ስህተቱ ከኔ ነው ወይንስ ከነርሱ? ትክክሉ እኔ ነኝ ወይንስ እነርሱ እስክትል ድረስ ግራ ተጋባች። አንዳንዶች ደግሞ ከአረብ ሀገር ለመጣች ሴት ያላቸው አመለካከት አበገናት። በተለይ መጀመሪያ አካባቢ እዚህም እዚያም መጋጨት ሆነ ስራዋ። ልቅነቱንና ሐያ ማጣቱን መልመድ ከበዳት። ለዚህም ለዚያም ባለጌ ልክ ልኩን መንገሩ ሰለቻት። ቀናት በቆዩ ቁጥር ግን ደከማት። ቢደክማትም እጅ አልሰጠችም። ከቁጣዋ ቀንሳ ሌላ አካሄድ መረጠች። ነገሮችን ስቃና ንቃ ማለፍን ምርጫው አደረገች። እንዲህም ሆኖ ድንበር የሚያልፉ ሰዎች አቤት መብዛታቸው። ሶፊ ልኳን የምታውቅ በልኳ የምትኖር ወጣት ናት። ትዳርንም ስራንም በልኳ ነው ያሰበችው። በማህበረሰቡ ውስጥ ደረጃዬ እዚህ ጋ ነው ብላ ታምናለች። ብስጭቷ ከፍ የሚለውና ደሟ የሚፈላው በዲንም በምንም ከኔ ጋር አይመጣጠንም ብላ የምታስበው ሰው ለትዳር ሲጠይቃት ነው። ያኔ እያለች ቀኑን ሙሉ ስትገረም ትውላለች። እንዴት ቢደፍረኝ፣ እንዴት ቢያስበኝ ነው ብላ ታብሰለስላለች። የሆነ ቀን አንድ እሷ ለአንዳንድ ነገሮች የምትልከው ልጅ ሲጠይቃት ግን በእጅጉ ደነገጠች። በእርግጥ ልጁ ጥሩ ልጅ ነው፣ ንቃውም አልነበረም። ግን ለጥምረት ፈጽሞ አስበው ትዝ ብሏትም አያውቅም። በዕድሜም በአስተሳሰብም አይገናኙም። ገረማት። ከግርምትም አልፎ አናደዳት። እውነት ደረጃዬ ይህን ያህል ወርዷል ማለት ነው ብላ ጠየቀች። ለምን ቆሜ አልቀርም ብላ ዛተች። አፏ ይበል እንጂ እንዲያውም ሆኖ ውስጧ ፈራተባ ይላል። የባሰ ይመጣ ይሆን፣ ይህም ይጠፋ ይሆን እያለ ውስጧ ይሰጋል። ወርዶ መስራቴ ይሆን ለዚህ ያበቃኝ ብላ አሰበች። በእርግጥም ተጨባጯ እሷ ካሰበችው ውጭ ሲሆን ታያት። ቀን በገፋ ቁጥር ለትዳር ጥያቄውም
ጥረቱና ብቃቱ ከመጀመሪያ አካባቢ ጥያቄዎች የወረደ ሆነባት። የበፊቶቹን ጥያቄዎች መልሳ ብትፈልጋቸው ከነበሩበት ተንቀሳቅሷል። እሷን ጨርሶ ረስተዋል። ያለው ሁኔታ ከቀን ወደ ቀን ተስፋ አስቆረጣት። 2 ዓመት ባልሞላ ጊዜ ውስጥ ሁኔታዎች እንዲህ መለዋወጣቸው ገረማት። ወር ያህል እንዳረፈች አሁንም ሌላ ስራ ሞከረች። አነስተኛ የሸቀጥ ሱቅ ተከራየች። ግና እንደጠበቀችው አልሆነላትም። ያውን ገበያ ሳይኖር የሳንቲም ቤት ትርፍ መልቀሙ ሰለቻት። የቤት ኪራዩን እንኳ መክፈል የማይችል ሆነባት። 4 ወር ያህል እንደሰራች ዘጋችው። ውጭ በሰራተኝነት የነበረችባት ሴት ዛሬም ድረስ ትጠይቃታለች። ሁኔታዋን ሁሌም ትከታተላለች። እሷም በየጊዜው ያለችበትን ሁኔታ ትነግራታለች። አንዳንዴ እንደ መረራት ስታይ ለምን ትተሽ አትመጪም ሁሉ ትላታለች። ፈጽሞ አልመለስም ብላ ወደ መጣችበት አገር የመመለሱ ሐሳብ ቀን በቀን እየተፈታተናት መጣ። በፖሊስ ተይዛ እንደመጣች ታውቃለች። ያም ጉዳዩን ያከብዷል። ግና እሷ ለመመለስ ፈቃደኛ ከሆነች አሰሪዋ በገንዘብም ቢሆን ልታስተካክልላት ቃል ገባችላት። በዚህ ጉዳይ ላይ ብዙ አንገራገረች። እንዲሁ እየተወዛወዘች ለወራት ቆየች። አስባ የመጣችው ሁሉ አልሳካ እንዳላት በዓይኗ አየች። ኑሯም ደረጃዋም ቁልቁል ሲወርድ ተመለከተች። በዚሁ መሃል ሂጂ ተመለሺ የሚለው ሐሳብ በውስጧ እየገፋ መጣ። ሐሳቡን ከብዙ ትግል በኋላ ተቀበለች። ቤተሰቦቿ በውሳኔዋ ደስተኛ አልነበሩም። እሷ ግን የቤቷና የዕቃዋ ነገር ነበር ይበልጥ ሐሳብ የሆነባት። ቤቷንም ዕቃዋንም በነፃ የሚጠብቅላት ዘመድ አፈላለገች። ዕቃዎቿን በአንድ ክፍል ውስጥ አሸገች። ከ2 ዓመት ከ6 ወር በኋላ ጠጠር ወርውራ ወደ ለቀቀችበት አገር ዳግም ተመለሰች። ሌላ የህይወት አዙሪት ለመጨመር። ሱብሃንአላህ። እንግዲህ የሁላችሁም አብዛኞቻችሁ ላይፍ እንደዚህ አይነት ይመስለኛል ነው ደግሞ እየሰማችሁ እንኳን ማለት ነው። ያው እንግዲህ አላህ ሱብሃነሁ ወተዓላ እንደዚህ በአረብ ሀገር ያላችሁ ሴቶች፣ ወንዶች ወላሂ አላህ ቅርብ ያደርግላችሁ። ሁሉንም ፈረጃውን በሙሉ አላህ ቅርብ ያደርግላችሁ። አብሽሩ፣ ሁሉም ነገር ይሳካል። ነገሮች ሁሉ በአንድ አይሆኑም። ሰብር ያስፈልጋል። ምክንያቱም ኢነላህ መዐ ሷቢሪን፣ አላህ ሱብሃነሁ ወተዓላ ምን ጊዜ ከታጋሾች ጋር ነው። ሁሌም ቢሆን አላህ ከታጋሾች ጋር ነው። ታገሱ። ቤተሰቦቻችሁን ለመለወጥ የወጣችሁ አላችሁ። ቤተሰቦቻችሁን እዛ ሆናችሁ ለመካደም የወጣችሁ አላችሁ። እሱም ሆኖ ደግሞ ያልተሳካላችሁ ትኖራላችሁ። የሰው ሀገር ነው፣ አይለቅም። አይ ነው 13 ዓመት የቆዩ እህቶች አውቃለሁ። 15 ዓመት የቆዩ እህቶች አውቃለሁ እዛው የማደም ቅመሞች ጋር። ግን አላህ ሱብሃነሁ ወተዓላ ወደዚህ ወደ ሀገራችሁ የሆነ እናታችሁንም የምታስተዳድሩበት ቤተሰቦቻችሁ እንዳለ የምታስተዳድሩበት እነኝን ሁሉ ሪዝቅ ይዛችሁ እዚህ መታችሁ የምትለወጡበትን ሀብት አላህ ይስጣችሁ። ወላሂ ሁሌም ዱዓዬ ነው። በፊትም ሁሌም እነግራችሁ ነበረ። ሁሌም ለእናንተም ዱዓ አድርግ ነበረ። አላህ ያሰባችሁትን በሙሉ ያሳካላችሁ። ወላሂ እንዲህ በሰው ሀገር ያላችሁ በጣም ነው እኔ የሆነ ስለማውቀው በአክስቴ ስለደረሰ እንደዚያን ነገር ስለማውቀው ነው ይሄን ነገር በደንብ አምረር የምነግራችሁ። አላህ ይጠብቃችሁ ሁላችሁንም። አላህ ባላችሁበት ይጠብቃችሁ። መጥፎ ማዳሞች እንዳሉ ሁሉ ጥሩ ማዳሞችም አሉ። በቃ በፍቅር የማትለቅሽ
የሆነ የምትንከባከብሽ አንቺ የምትካድሚያት እሷም ልክ እንደ ሰራተኛ ሳይሆን የምታይሽ ላይክ እንደ ቤተሰብ የምታይሽ ልትኖር ትችላለች። ግን ሀገርን የመሰለ ነገር የለም። ምንም ቢሆን ሀገርን የመሰለ ነገር የለም። እናትሽን የመሰለ ነገር የለም። አባትሽን የመሰለ ነገር የለም። አባትሽም እናትሽም ባይኖሩ እዚህ መተሽ ብዙ ነገሮችን መስራት ትችላለች። ግን ብር ሲያዝ ነው እሱ እና አንድ ነገር ልነግራችሁ የምፈልገው ነገር ቢኖር ሴቶችዬ ብራችሁን አታውጡ፣ ለአልባሌ ነገር አታውጡ። የሆነ እኔ ሀቂቃው ነው ወላሂ የምነግራችሁ። እንደዚህ ለወንዶች ብር አታውጡ፣ ተው። ለወንዶች ብር አታውጡ ስል ለባሎቻችሁ እያልኩ አይደለም። ገና ባል አደርጓለሁ ብለሽ የምታስቢውን ሰው በደንብ ሳታጣሪ አታውጭ ብር። ሀቂቃ ወላሂ ብዙ ሴቶች ስለማይ ነው። አሁን ስቲል ጅማ ላይ ራሱ አንዲት ሴት ነበረች፣ ውጭ ስራ በደንብ ሰራች፣ ማለት አረብ ሀገር ቢያንስ ወደ 10 ዓመት ሰራች። ቤት ምናምን እንትናለች፣ ቤት ገዛች። እዛ ሆና ለወንዱ እየላከች ማለት ነው። አገባሻለሁ ምናምን ብሏት ስትመጪ እንጋባለን አላት። ከዛን ልክ ስትመጣ ልጁ ውክልናም ሰጥታው ነበረ። ቤቱን ወደ ራሷ አዙሯል። ሌላም ሚስት አግብቷል። በእሷ ቤት ውክልና ወደ ራሱ አድርጓል። ከዛ ውክልና አድርጎ ቤቱን የራሱ አደረገው። ሌላ ሚስት አግብቶ ጠበቃት። መጣ ቀጥታ ራሷን ያጠፋችው። ምክንያቱም 10 ዓመት ሙሉ ለፍታ ቤቱ የሚገርም ነው። ወደ አሪፍ ቦታ ነው የተሰራው። በትንሹ እስከ 3 ሚሊዮን ብር በላይ የሚገመት ነው ቤቱ የሰራችው። ሁሌም እየተከታተለ የሚያሰራለት የነበረው እሱ ነው። ግን እንደዚህ ልባችሁን የሆነ አለ አይደለ አትመኑት። ብዙ ሰዎች አሉ ሊጎዷችሁም ሊጠቅሟችሁ እንደሚመጡ ሁሉ ሊጎዷችሁ የሚመጡ ሰዎች ይኖራሉ እና ሁላችሁም ተጠንቀቁ። የሴት ልጅ ፈተና ሁሉ ከባድ እንደሆነ የወንድ ልጅ ፈተና ከባድ ነው ለእናንተ፣ ለእኛ ደግሞ የሴት ልጅ ፈተና ማለት ነው። ከቻላችሁ ተሰተሩ። ወደ ሀገራችሁም ለመምጣት ካሰባችሁ ብር ሳትይዙ ይከብዳል። አሁንም ቢሆን ያለው የኢትዮጵያ ኑሮ ይከብዳል። ብር ግድ ያስፈልጋል ለመምጣትም ወደዚህ። እዚህ መታችሁ እናታችሁን የምታቆላምጡበት ሪዝቅ አላህ ሱብሃነሁ ወተዓላ ይስጣችሁ። ቤተሰቦቻችሁን የምታዝናኑበት፣ እንዲሁም እዚህ መታችሁ ለሀገራችሁ የሆነ የምትጠቅሙበትን የሆነ ስራ አላህ ሱብሃነሁ ወተዓላ ይወፍቃችሁ። እናንተ ተቀጣሪ ናችሁ እዛ። አላህ ሱብሃነሁ ወተዓላ ደግሞ እዚህ ወደ ሀገራችሁ አምጥቷችሁ ቀጣሪ የምትሆኑበትን ሪዝቅ ይስጣችሁ። ቀጣሪ ሰዎች በእናንተ ስር የሚተዳደሩበትን የሆነ ሪዝቅ አላህ ሱብሃነሁ ወተዓላ ይስጣችሁ። አላህ ይጠብቃችሁ። ወላሂ እኔ ሁሌም ስሜታዊ ነው የማወራው እንደዚህ አይነት ነገርን ሳወራ፣ ምክንያቱም እንትኖች ያስተምሯችኋል፣ ብዙ ነገራቶች ያስተምሯችኋል፣ ችግር ያስተምሯችኋል። ሰብር ማድረግ እንዳለባችሁ ትማራላችሁ። ምንጊዜም ሰብር ግድ ነው። ሰብር ካላችሁ ሁሉን ነገር ትወጡታላችሁ። ጭንቅ ሲላችሁ ቁርአን ለመቅራት ሞክሩ። ቁርአን ደግሞ መቅራት የማትችሉ ደግሞ ምን ታደርጋላችሁ? ቁርአንን አዳምጡት። ስታዳምጡት የሆነ የልባችሁ የሆነ ሰኪናችሁ ደስ ይላችኋል። በቃ ረጋ ትላላችሁ። ሲጨንቃችሁ ሰላታችሁን ቶሎ ዱዓ አድርጉና ቶሎ ስገዱ፣ 2 ረካ ባላችሁበት። ከዛ ዱዓ አድርጉ፣ አላህን ለምኑት። አላህ ሱብሃነሁ ወተዓላ ዱዓን ሰሚ ነው። ወአለይኩም ሰላም። ኡድዑኒ አስተጂብ ለኩም፣ ለምኑኝ እቀበላችኋለሁ። ኸላስ በቃ ይሄ የአላህ ሱብሃነሁ ወተዓላ ቃል ነው። ለምኑኝ እቀበላችኋለሁ። እንግዲህ አላህ ሱብሃነሁ ወተዓላ ከለመነው እንደሚቀበለን እየነገረን በቃ ከቻላችሁ ለይል ላይ ተነሱ። ለይል ማለት ከፈጅር ሰላት በፊት ተነስታችሁ ስገዱ። አላህ ሱብሃነሁ ወተዓላ ወደ ቅርቢቱ ሰማይ እንደሚወርድ ረሱላችን ሰለላሁ ዐለይሂ ወሰለም በሐዲስ ይናገራሉ። ያን ሰዓት አላህ ሱብሃነሁ ወተዓላ ወደ ቅርቢቱ ሰማይ መጥቶ ምን ይላል? ማን ነው የሰው ልጅ እኔን በዚህ ሰዓት ተነስቶ የሚለምነኝ? የትኛው ባህሪዬ ነው ብሎ ይለምናል። መጥቶ ይጠይቃል እንደዛ። ከዛኛ ማን ነው ለምኖኝ ዱዓውን የምቀበለው ይላል አላህ ሱብሃነሁ ወተዓላ ሱብሃነክ። ስለዚህ በዛ ታይም ተነስታችሁ ለይላችሁን ሰግዳችሁ ለአላህ በቃ ተደፉለት። ያ
ያላችሁን ሁሉ ንገሩት። ለሰው አትንገሩ ችግራችሁ። ደግሜ እነግራችኋለሁ፣ ለሰው ችግራችሁን አትንገሩ። ሲቸግራችሁ ቸገረኝ አትበሉት። ሰው የሰው ልጅ ነገ ይቀይርብሻል። ነገ እንደሚቀይርብሽ ምንም ዋስትና የለሽም። ምክንያቱም የሰው ልጅ ረሺ ነው። አላህ ሱብሓነሁ ወተዓላ በቁርአኑ የሰው ልጅ ረሺ እንደሆነ ተናግሯል። የሰው ልጅ ደካማ እንደሆነ አላህ ሱብሓነሁ ወተዓላ ተናግሯል። ስለዚህ በተቻላችሁ አቅም ሁላችሁም ችግራችሁን፣ በተለይ መጥፎ የሆነ ችግራችሁን ለሰው ልጅ አትናገሩ። ትጎዳላችሁ እንጂ አትጠቀሙበትም። ሄዶ ያወራባችኋል። ሄዳ ታወራብሻለች። ሄዶ ያወራብካል። ኻላስ በቃ። ስለዚህ ማን ነው ጓደኛዬ ብላችሁ ቅረቡ። ፒር ፕሬዠር የሚባል ነገር አለ በእንግሊዝኛ፣ የጓደኛ ተጽዕኖ የሚባል። እስልምና ላይ ደግሞ ትልቁ የጓደኛ ተጽዕኖ ነው ከባዱ። ጓደኛሽ ወደ መስጂድ እንደምትወስድሽ ሁሉ ሌላ ጓደኛ ደግሞ ወደ መጥፎ ቦታ ሊወስድክ ይችላል። አለይኩም ሰላም። ምክንያቱም እኔ ይህንን በምን እንዳየው ታውቃላችሁ? ሁለት ልጆች አሉ መስጂድ እየሰገዱ፣ አንዱ ትንሽ አቢድ ነገር የሚባል ነው፣ በጣም እንደዚህ መስጂድ ላይ የሚያዘወትር ነው፣ ቁርአን ቃሪ ነገር ነው። አንዱ ደግሞ ይሰግዳል፣ ግን እንደሰገደ ይወጣል። ከዛን ተሰግዶ አለቀ። አንዱ ለመውጣት ተዘጋጀ። ከዛ አንዱ ቁጭ ብሏል። ጓደኛው ሄደና ና እንውጣ አለው። አይ ቁርአን ትንሽ ልቅራ፣ ቆይ እንወጣለን ምናምን አለው። ከዛን ና እሱ በኋላ ይደርሳል ይለውና ይዞት ይወጣል። ከዛ የት ሄዳሉ? እንደዚህ ፕሌይስቴሽን ቤት፣ አልባሌ ቦታ። በቃ አላ ጓደኛ ተጽዕኖ ያልኳችሁ ይሄ ነው። የጓደኛ ተጽዕኖ ያልኳችሁ ለምሳሌ ወንድ ልጅ ጫት ቢጀምር ከጓደኛውም ጫት ቃሚ ከሆነ ያ ገዝተህልኝና ይላል። ጫቱን ገዝተህልኝና ነው የሚለው። ሲያስጀምራችሁ እንደዚህ ነው። ምክንያቱም እኔ ላይም የተፈጠረ ነገር ስለሆነ ነው ይህን የምነግራችሁ። ገዝተህልኝና ከዛም በኋላ ትገዛለታለህ፣ ቤት ትቀመጣለህ ከእሱ ጋር። እሱ ሲቅም ታየዋለህ፣ አንተ የሆነ ነገር ታያለህ፣ ቲቪ ወይ ስልክን ቲክቶክ ታያለህ። ከዛስ ለውዝ ጀብ ላይ ይላል፣ በለውዝ ያስጀምርሻል። ከዛ ለውዙን ትበላለህ። ለውዙን ከበላ በኋላ እስቲ ቀንጥስልኝና ስጠኝ ይልሃል። እሱ በቃ የሆነ ስራ ላይ ከሆነ እየቀነጠስክ ትሰጠዋለህ። ከዛ እስኪ ቅመሰው አንዷን ቅጠል ችግር የለም ምንም ሱስ አይሆንብህም ይልሃል። ከዛ ትጀምራለህ፣ አንዷን ቅጠል ትነክሳለህ። አረ ይሄ ነገር እስቲ አሪፍ ነው እያልክ በዛው ትገባለህ ማለት ነው። ከዛ ለመውጣት ትቸገራለህ። አለይኩም ሰላም። ወንድ ላይ ብቻ አይደለም ይሄ ነገር፣ ሴቶችም ላይም እንደዛ ነው። ሴቶች ጠቅላላ ላይም እንደዛ ነው። ሴት ሆና ጫት ማጥቀም የለችም አሉ። ጅማ ላይም የትም አሉ ጫት የሚቀሙ ሴቶች። አላሁ ሙስተዓን። እንግዲህ ጥቅሙ ምንድን ነው? ምንድን ነው የሚጠቅምሽ? ምንድን ነው የሚጠቅምክ? ለዛ ነው ይሄ የጓደኛ ተጽዕኖ ያልኳችሁ ወይም ፒር ፕሬዠር የምንለው። በእስልምና ላይ ትልቅ ኢፌክት አለው። በእስልምና ላይ ትልቅ ጉዳት አለው። ጓደኛችሁን ምረጡ፣ ጓደኛችሁን ለዩ። ጓደኛሽ ወደ ሀራም፣ ጓደኛሽ ወደ መጥፎ ነገር የሚመራሽ ከሆነ ራቂ። ከቻላችሁ ተሰተሩ ያልኩት እኔ አሁን መሰተርን ስላየሁት ነው። ከተሰተርኩ በኋላና ሳልሰተር በፊት ያየሁት ፈተና ስላለ ነው። አግቡ፣ ያላገባችሁ አግቡ። አላህ ሱብሓነሁ ወተዓላ ደግሞ ወደ ሀገራችሁ ያምጣችሁ በሰላም። እንዳልኳችሁ ትልቅ ሪዝቅን አላህ ሱብሓነሁ ወተዓላ ወፍቋችሁ ወደ ሀገራችሁ የምትገቡ ባሮቹ መካከል አላህ ሱብሓነሁ ወተዓላ ያድርጋችሁ። አላህ ይጠብቃችሁ። እኔ ያው ብዙ አላበዛባችሁ፣ ግን ባላችሁበት አላህ ይጠብቃችሁ። አላህ ዱንያ አኼራችሁን ያሳምርላችሁ። አላህ ያሰባችሁትን በሙሉ ያሳካላችሁ። ሀጃዎች፣ ከባባድ ሀጃዎች ካሉባችሁ አላህ ሱብሓነሁ ወተዓላ ሀጃችሁን ጀባ ይበላችሁ፣ ሀጃችሁን ያውጣላችሁ፣ ሀም ገማችሁን ያንሳላችሁ። የታመሙ ቤተሰቦች፣ ጓደኞች፣ ዘመዶች ካላችሁ አላህ ሱብሓነሁ ወተዓላ የአፍያን ካባ ያልብስላችሁ። አላህ ሱብሓነሁ ወተዓላ የአፍያን ካባ ያልብስላችሁ። አላህ ሱብሓነሁ ወተዓላ የአፍያን ካባ ያልብስላችሁ። እንዲሁም በእስር ቤት የታሰሩ ወንድሞች፣ እህቶች፣ ዘመዶች ካላችሁ አላህ ሱብሓነሁ ወተዓላ ነጃ ይበላችሁ። አላህ ሱብሓነሁ ወተዓላ ይህ ሰው ነፃ ነው ተብሎ ከሚለቀቅ ባሮች መካከል ያድርግላችሁ።
አላህ ይጠብቃችሁ ሁላችሁንም። አላህ ሂዳያ ላልተወፈቁ ቤተሰቦች፣ ሂዳያ ላልተወፈቁ ጠቅላላ ካፊሮችም የሆኑ አላህ ሱብሓነሁ ወተዓላ ቀጥተኛ መንገዱን ይምራልን። ሁሌም ቢሆን የምንመኘው እኛ ሂዳያ ነው። ሂዳያ በአላህ እጅ ነው። እኛ ሰበቡን ብቻ እናደርሳለን። አላህ ይጠብቃችሁ ሁላችሁንም ባላችሁበት። የአፍያን ካባ እናንተንም ያልብሳችሁ፣ ቤተሰቦቻችሁን ብቻ ሳይሆን እናንተም እዚህ ውስጥ ያላችሁ የታመማችሁ ካላችሁ አላህ ስብሐነ ወተዓላ የአፍያን ካባ ያልብሳችሁ። አላህ ይጠብቃችሁ። አላህ ኸይር የሆነ ነገርን የምንሰማ ያድርገን። ሁሌም ሸር የሆነ ነገርን ከምንሰማ ኸይር የሆነ ነገርን የምንሰማ ባሮቹ መካከል አላህ ስብሐነ ወተዓላ ያድርግልን። ሁላችንንም አላህ ይጠብቃችሁ። አላህ ይጠብቃችሁ ሁላችሁንም። እንዳልኳችሁ ውጭ ሀገርም ያላችሁ ለቤተሰቦቻችሁ ለልጆቻችሁ የምትሰጉ ትኖራላችሁ። በኢሮፕ ያላችሁ አላህ ስብሐነ ወተዓላ ለሀገራችሁ ያብቃችሁ። አላህ ከተቀጣሪነት ወደ ቀጣሪነት አሸጋግሯችሁ እዚህ መታችሁ የምትፈልጉትን የሆነ የምታስኬዱ ዱንያችሁንም አኼራችሁንም የምታስቀጥሉበት የሆነ ሪዝቅን አላህ ስብሐነ ወተዓላ ይስጣችሁ። ሰላት ላይ ከምትበረቱ ባሮቹ መካከል ያድርጋችሁ። اللهم تقبل صيامنا، اللهم تقبل ركوعنا، اللهم تقبل سجودنا، اللهم تقبل أعمالنا، اللهم تقبل دعانا። الله ሁላችሁንም የምታስቡትን በሙሉ ይስጣችሁ። ለእኔም ዱዓ አድርጉልኝ። ከባድ ሀጃ አለብኝ። ወአለይኩም ሰላም ዩፎ ስ ነው። ለእኔም ትልቅ የሆነ ሀጃ ስላለብኝ ከልባችሁ ዱዓ አድርጉልኝ። አላህ ያሰብኩትን ነገር እንዲያሳካልኝ ነጃም እንዲያወጣኝ ዱዓ አድርጉልኝ ከልባችሁ። አሁን ትንሽ ርቄን ያለሁት ከከተማ ውጪ እና አላህ ስብሐነ ወተዓላ ለሁላችሁም ያሰባችሁትን በሙሉ ያሳካላችሁ። አላህ ይጠብቃችሁ። አላህ ኸይር ጀዛችሁን ይክፈላችሁ። ሁሌም ከጎንክ አለን ብላችሁ ከጎኔም ያላችሁ አላህ ለእኔ ከጎኔ እንደሆናችሁ አላህ ከእናንተ ጎን ይቁም። አላህ ስብሐነ ወተዓላ የሞቱ ቤተሰቦች፣ የሞቱ ዘመዶች፣ የሞቱ ጓደኞች ካላችሁ አላህ ስብሐነ ወተዓላ ጀነተል ፊርደውስን ያረብ ይወፍቅላችሁ። ያረብ አላህ ስብሐነ ወተዓላ ከረሱላችን ሰለላሁ ዐለይሂ ወሰለም ጎረቤት ከሚሆኑ ባሮቹ መካከል ያድርግላችሁ። አላህ በህይወት ያሉ ቤተሰቦቻችሁ፣ ዘመዶቻችሁ ካሉ፣ ጓደኞቻችሁ ካሉ ደግሞ አላህ ስብሐነ ወተዓላ በሀያታቸውን ረጅም ያደርግላችሁ። ሀያተን ጠይባ የሆነ ሀያትን ያጎናጽፋችሁ እናንተንም ሁላችሁንም አላህ ስብሐነ ወተዓላ ባላችሁበት ይጠብቃችሁ። አላህ ዱንያ አኺራችሁን እንዳሳመረ ሁሉ እዚህ ጋር እንደተሰባሰብ ነው ሁሉ በኸይር ነገር አላህ ስብሐነ ወተዓላ ጀነተል ፊርደውስ በአርሹ ጥላ ስር ከምንሰበሰብ ባሮቹ መካከል ያድርገን። አላህ ስብሐነ ወተዓላ ያላገባችሁ ሷሊሑን የሆነ ባል ይስጣችሁ፣ የሆነች ሚስት ይስጣችሁ። ካገባችሁም አላህ ስብሐነ ወተዓላ ትዳራችሁን ያማረ የተዋበ ልጅ በልጅ ወለደ ሷሊህ የሆነች ሴት እንዲሁም የባሏን ሐቅ የምትወጣ እሱም የሚስቱን ሐቅ የሚወጣ የሆነ ባል